ውጭ ሀገር ያላችሁ ሰዎች ካላችሁ ይሄ ቪዲዮ በጣም ይጠቅማችኋል እስከ መጨረሻው ተከታተሉ ጉዞ ወደ ቢሮ አንድ ደስ የሚል ሽልማት ተሸልማችኋል አንድ ትልቅ ሽልማት ምንድነው ሽልማቱ በምን ዘርፍ ነው ለምን ተሸለማችሁ ምናምን የሚለው ነገር እስቲ መጀመሪያ ቀድመብት ሰላም እንዴት ነህ ጤና ይስጥልኝ እንደምን አለ በመጀመሪያ እስቲ ራስን አስተዋውቀው ጀምር ደስ ይላል እሺ ብሩክ አያሌው ይባላልው የቴምር ፕሮፐርቲ ሴልስ ሱፐርቫይዘር ነኝ ኦኬ ሶ ብሩክ ሰሞኑን ባይ ዘ ዌይ ሶሻል ሚዲያ ላይ መነጋገሪያ ሆናችኋልና እንኳን ደስ አላችሁ በመጀመሪያ ደረጃ አብሮ ደስ አለን አንድ ደስ የሚል ሽልማት ተሸልማችኋል አንድ ትልቅ ሽልማት ምንድነው ሽልማቱ በምን ዘርፍ ነው ለምን ተሸለማችሁ ምናምን የሚለው ነገር እስቲ መጀመሪያ ቀድመብት ነግረን ደስ ይላል በጣም ጥሩ እሺ አመሰግናለሁ ያው ደግሜ ልንገር ያው ከቴምር ፕሮፐርቲ ነው የመጣሁት ሽልማቱ ኢትዮ ሪል ስቴት አዋርድ የሚለው የተዘጋጀው ወደ 5 አይነት ዘርፎች ነበሩ የተለያዩ ሪል ስቴቶች ኢትዮጵያ ውስጥ ያሉ ሪል ስቴቶች የተካተቱበት ፕሮግራም ነበረ 5 አይነት እንትኖች ነበሩት ኳሊፊኬሽኖች ነበሩት ከአምስቱ እኛ በአንዱ ነው ያሸነፍነው ያም ደግሞ ሞር በ2017 ዓ.ም አፎርደብል ሃውስ ወይም ደግሞ አፎርደብል ፕራይስ በሚል ማለት ነው በሶስተኛ ወገን ተመስክሮልን ጥሩ ሁኔታ ጥሩ አከፋፈል ጥሩ የፕራይስ ደረጃ ያው ሰው ልጅ ቤት ለመግዛት ሲያስቡ ወይም ደግሞ ደንበኞቻችን ቤት ለመግዛት ሲያስቡ 3 ነገሮችን ነው የሚመርጡት አንደኛው ሎኬሽን ነው ሁለተኛ ፕራይስ ነው ሶስተኛ ደግሞ ያው የተሰራበትን ማቴሪያል የሚመርጡበት ሁኔታ ይሆናል ሶ ከዛ አንፃር አፎርደብል ሃውስ በሚል ሽልማቱን አግኝተናል ማለት ነው ለኛ በጣም ትልቅ ሽልማት ነው ምክንያቱም ለሰው ተደራሽ መሆናችንን የሚናገር ሽልማት ነው ሶ በ2018 ደግሞ ከዚህ የበለጠ እንድንሰራ በደንብ ሞር ከዚህ የበለጠ ህዝቡን አትራክት እንድናደርግ የሚያደርገን ሽልማት ነው ማለት ነውና በጣም ደስ ብሎናል ለሸለሙንም አካላቶች በዚሁ አጋጣሚ በጣም እናመሰግናለን በጣም ደስ ይላል እኔን ከጠየቀኝ አሁን ለኔ ትልቁ ጉዳይ ነው ማለት ነው ፕራይስ ትልቁ ጉዳይ ያው ብዙ ሰው የሚጨነቅበትን ጉዳይ ነውና በዚህ ነገር መሸለማችሁ በጣም ደስ የሚል ነው እስቲ ስለ ቴምር ለማያውቁ ሰዎች እስቲ ምን አይነት ድርጅት ነው ከአጀማመሩ ተነስተ አሁን ላይ ምን እየሰራችሁ ነው ኦኬ የኛ ነው ሞር ያው ስለምንሰራ ነው ፕሮሞሽኑን እየሰራን ያለ ነው ቴምር ፕሮፐርቲ ማለት 2008 በኢትዮጵያ አቆጣጠር የተቋቋመ ነው እድሜውም ያን ያህል ትልቅ አይደለም ባለው ኤክስፒሪየንስ ነው እነዚህ ነገሮች አሁን ላይ ያገኘ ያለውና በፊት የማህበር ቤቶች ነበር የምንገነባው ወደ ሱዳን ክለብ አካባቢ ወደዛ ወደ ለቡ አካባቢ ማለት ነው ሶ ያንን ሽፍት አረግና 2010 ዓ.ም ላይ ወደ አፓርትመንት መጣን ማለት ነው ወደ አፓርትመንት ስንመጣ ምንድነው እኛ ያሰብነው ትንሽ በሪል ስቴት ጉዳይ ትረስት የሚባል ነገር ሰውን በጣም አስጨንቆታል ፍራቻ ነው የመጣው ሁሉ እየዘረፈው ነው የሚሄደው ምናምን የተለያየ ነገሮች ነውና ዝም ብዬ ቤት እየገነባው ነው ብትል ምንም ከሌላው የተለየ ነገር አይመጣም ሰው ምን አረግን እነዛን 7 አመቶች ውስጥ ህንጻ ገነባን ለኛ ለሚያምኑ ሰዎች ወይም ደግሞ በድርጅቱ ባለቤቶች በኩል ያሉ ሰዎች ሊያምኗቸው ለሚችሏቸው ሰዎች ህንጻውን ሸጥን አስረከብን ሶ ካስረከብን በኋላ አሁን ኦፊሻሊ በፕሮሞሽን በምን በባለፈው አመት ነው የጀመርነው ኦፊሻሊ ሆነ ፕሮሞሽን ምክንያቱም ምን አስረክበሃል ብትባል ቢያንስ ኤቪደንስ አለ ኦኬ ሶ ያንን ካስረከብን በኋላ በኤቪደንስ ሽያጭ መሸጥ ጀመርን ማለት ነው ለዛ ነው ብዙ ሰው አሁንም ወደኛ ጋር እየመጣ ያለው ማለት ነው ቢያንስ የተረከበ በዚህ ትንሽ አመቶች ውስጥ ያስረከበ ሪል ስቴት የለም በእኛ እድሜ ከኛ እድሜ ከፍ ያሉት ምናልባት ሊኖር ይችላል ያው ይኖራልን ብዬ አስባለሁ ግን በእኛ እድሜ ግን በእነዚህ 7-8 አመቶች ውስጥ ግን ገንብቶ ያስረከበ ካለም ውስን ነው በጣት የሚቆጠር ሰው እዛ መስፈርት ውስጥ ገባን ህዝቡም በጥሩ ሁኔታ ትረስት አደረገን ማለት ነው አሁን ሰው በደንብ ከኛ ጋር በደንብ እየሰራን ያለው ያው ቴምር ፕሮፐርቲ ሌላው ምንድነው ለየት የሚያደርገው ነገር የመጀመሪያው እኛ የምንጠቀማቸው መሬቶች የሊዝ መሬቶች ናቸው ከግለሰብ መሬት አንገዛም ወይ አብሮ ማልማት የሚባል እነዚህ ዴሊቨሪን የሚያጓትቱ ነገሮች ወይ ደግሞ በመሬት ጉዳይ ብዙ ታሪክ የሚያመጡ ነገሮችን አንጠቀምም ሌላኛው ያው ቴምር ጋር የሚመጡ ሰዎች ሞር የሚያገኙት ነገር ምንድነው በአንቀጻችን በአግሪመንታችን አርቲክል 5.2 ላይ ዋጋ ኢንፍሌሽን የለንም ይሄ ዶላር ቢጨምር ገንዘብ ቢጨምር ማቴሪያል ቢጨምር አሁን የምንነግርህ ፕራይስ ወይም አሁን የምንሰጥ ፕራይስ ቤቱን እስክትረከብ ድረስ ያለ ፕራይስ ነው ይሄ ደግሞ በጣም ብዙ ሰዎችን የሚያረጋጋ ነገር ነው ምክንያቱም አንድ ደንበኛ ሲመጣ እኛ ጋር ብቻ አይደለም ኢንቨስትመንት የሚያስበው በህይወቱ ብዙ ነገሮች ይኖሩታል
ያ ሲሆን ቴምር ይጨምርብኛል አይጨምርብኝም የሚል ነገር የለም። ስለዚህ ለደንበኛው ፉል ኮንፊደንስ ይተዋል። ኢንቨስትመንት ኮንፊደንስ የሚባለው እሱ አለ። የሚገርም ነው። እስቲ ስለ ዋጋ ኢንፍሌሽን የጠቀስካትን ነገር ይበልጥ ብታብራራ። አሁን ለምሳሌ የኮንስትራክሽን እቃዎች ሲጨመር ዋጋ ጀስት እንደ ሲሚንቶ፣ አልሙኒየም ምናምን ያሉ ነገሮች ሲጨመሩ ከዚህ በፊት ከነበረው አግሪመንት ውጪ የሚጨመር ነገር አለ። ስለዚህ ከዛ አንፃር ኢንፍሌሽን የለውም ስትል ያለው ነገር ከምን አንፃር እንደሆነ በደንብ በዲቴል በጣም ጥሩ። ይሄ ለደንበኞቹ በጣም አስፈላጊ የሆነ ጥያቄ ነው። አሁን ጀስት እኛ ጋር ወደኛ ቢሮ ስትመጣ የመጀመሪያው ስራ አግሪመንት ነው ፊት ለፊት የሚቀመጥልህ። ኦኬ። አብዛኛው ሰው አግሪመንት የሚያገኘው ፕራይስ ከከፈለ በኋላ ወይም ቤቱን ከገዛ በኋላ ነው። እኛ ጋር መጀመሪያ ነው የምናደርገው፣ ደንበኛው የሚገዛውን ነገር ማወቅ ስላለበት ማለት ነው። እኛ ጋር ኢንፍሌሽን አንጨምርም። በቃ እኛ ጋር አሁን ዴሊቨሪውን ኢገር እንድንሰራ የሚያደርገን 3 ነገሮች አሉ። የመጀመሪያው ሊዝ መሬት መሆኑ ነው። ሁለተኛ የዋጋ ኢንፍሌሽን ነው። ሶስተኛ ደግሞ አግሪመንታችን ላይ አርቲክል 9.3 ላይ ባናስረክብ በየቀኑ የሚሰላ የቤት ክራይ አበል 0.01%፣ ቤት 10 ሚሊዮን ብር ከሆነ የ10 ሚሊዮን 0.01% በቀን ቤትን እስክናስረክብ ድረስ ደግሞ ቅጣት እንቀጣለን አለ አግሪመንት ላይ። ዋው። ቅድም አንድ ቤት ጠቅሰ 35% ምናምን ዲስካውንት የሚለውን ነገር ስትናገር ሰምቻለሁ። ስለዚህ አሁን ያለው የሳይት ምን አይነት ሳይቶች አሉ እና ደግሞ ዲስካውንቱ ለማን ነው የሚለውን ነገር እስቲ። በጣም ጥሩ። አሁን ላይ ያደረግነው ዲስካውንት ከሌላው ጊዜ ካደረግናቸው ዲስካውንቶች በጣም ሞር ለየት ያለ ዲስካውንት ነው። ለምሳሌ አሁን ወደ 4 ሳይቶችን ይዘናል። አያት ፈረስ ቤት ብለን፣ አቸንቴ ብለን፣ ሊሴ ብለን፣ ቡራት ኒውሮድ ብለን ይዘናል። ከዛ ደግሞ ኢምፔየር ሱቅ አድዋ 00 ፊት ለፊት ማለት ነው። አሁን እንዴት ነው ደንበኞችም በደንብ እንዲረዱት የምፈልገው ነገር አያት ፈረስ ቤት የምንለው ላይ በካሬ 95000 ነው የምንሸጠው። እሺ፣ በካሬ 95000 ነው የምንሰጠው። 106 ካሬ አለ። ለምሳሌ ቅድም እንደጠየቅኩክ እንደነገርኩክ ማለት 106 ካሬ አለ። አሁን ያ 106 ካሬ አሁን ያለበት ዋጋ 3 ቤድሩም ነው። አሁን ያለበት ዋጋ 10 ሚሊዮን 60 ሺህ አካባቢ ነው። ኦኬ። ስለዚህ ደንበኛው 30% የምናስረክበው በ2 ዓመት ተኩል፣ ከ2 ዓመት እስከ 2 ዓመት ተኩል። ደንበኛው አሁን የግንባታ ሂደቱ ኦልሞስት አሁን ከ25% በላይ ሆኗል። ሁለተኛ ስላብ ድረስ መጥቷል። ደንበኛው 100% ወይም ደግሞ 65% ቢከፍለን እኛ 35%ን ኦፍ እናደርጋለን። ዳት ሚንስ በካሬ ወደ 60 ምናምን ሺህ ብር ሆነ ማለት ነው። 61 ሺህ አካባቢ ገደማ ሆነ። 95000 የነበረው 61 ሺህ አካባቢ ሆነ ማለት ነው። ከ25 ከ30% ሄዷል። በቃ ኢኖቬሽን ሚኒስቴር ጋር ነው። እሱ ደግሞ ትልቅ ዳውንታውን ነው። እሱ ጋር በካሬ 115000 ነው። ደንበኛ 65% ከከፈለን 35% ኦፍ እናደርግለታለን። እዛ ጋም ብዙ አይነት ከባለ 2 መኝታ ጀምሮ አማራጮች አሉ። ባለ አንድም ውስን ናቸው እንጂ ባለ አንዶችም ይኖራሉ። ግን ከባለ 2 ብለን እናስበውና ብዙ ቤቶች ኦልሞስት ባለ አንድ 46 ካሬ ስለነበር በጣም ተሽጧል። 46 ካሬ መሀል ከተማ ላይ በግለሰብ ደረጃ እንኳን የለም። እኛ ነን እየሸጠን የነበረውና ሰው ግን አሁን እነሱ አልቀው ኦልሞስት ባለ 2 ከባለ 1 75 ካሬ 71 ካሬ ይኖራሉ። እዛ ጋም ሳይቶች አሉ። እዛ ጋር በጣም የተወራለት አድዋ 00 ጋር ያለው ሱቃችን ነው። G+5 ነው፣ ሞል ስታንዳርድ ነው። ያ ማለት በድሮ ግራር ሆቴል ወይም ደግሞ አራዳ ጤና ጣቢያ የነበረበት ሚሊክ ሆስፒታል ፊት ለፊት ያለበት ማለት ነው። እዛ ጋር ነው ያለው። እውነተኛ ውስን ሱቆች ናቸው የቀሩን። G+5 ነው፣ ሞል ስታንዳርድ ነው፣ ግብይቱ በውስጥ ነው። እውነተኛ ቅናሽ ከ15 እስከ 20% ከ15 እስከ 25% እውነተኛ ቅናሽ አድርገንበት በካሬ ደረጃ ጥሩ ለሆኑ ለሊኩዊድ ሃውስ፣ ለሞባይል ቤት፣ ለወርቅ ቤት፣ ለተለያዩ ነገሮች ሊሆኑ የሚችሉ ሞል ስታንዳርዶች ናቸው። ከግራውንድ ጀምረን እስከ ላይ ድረስ እንትኖች አሉት፣ ሱቆች ይኖሩታል ማለት ነው። ያደረገበት ቦታ እንዲያደርግ የሚያደርገው ከፊት ለፊቱ ከሱቃችን ፊት ለፊት ወይም ደግሞ በተለምዶ ዶሮ ማነቂያ የምንለው ከኛ ሱቅ ፊት ለፊት ነው ያለው። እዛ ጋር ደግሞ ከ10500 መኪና በላይ በአንዴ ፓርክ የሚያደርግ ቦታ አለ። ማንኛውም አገልግሎት ለምሳሌ የወርቅ ቤት፣ ያው እዛ አካባቢ በጣም ሞር የሚጠቀሙት ወርቅ ቤት ስለሆነ ማለት ነው። ለወርቅ ቤት፣ ለሞባይል ቤት፣ እንደዚህ ሊኩዊድ ሃውሶች፣ ፍላወር ቤቶች ለተለያዩ ፐርፐስ ይውላሉ እና እሱ ደግሞ በጣም ሞር ነው የተሸጠው። በዚህ ደረጃ ነው እንግዲህ የተንቀሳቀሰን ያለ ነው ማለት ነው። በቅርቡም ደግሞ ላውንች የምናደርጋቸው ሳይቶች ይኖራሉ። በተለይ ሰዎች እናንተን እንዴት ያገኟችሁ? ቁጥራችሁን እዚህ ከታች እናስቀምጣለን። ኦፍ ኮርስ
ደንበኞቻችን እኛን ማግኘት የሚችሉበት የመጀመሪያው መንገድ እንዳልከው ታች ባለው ስልክ ቁጥር ነው። በእነዚህ ቁጥሮች ኮንታክት አድርጓቸው። በቴሌግራም በዋትሳፕ ቀጥታ መደወልም ይችላል። በማንኛውም ሰዓት 24 ሰዓት እዚህ ስልክ ላይ መደወል ይቻላል። በዚህ ስልክ ላይ ማንኛውንም መረጃ የኦፊስ ቀጠሮችንም የሳይት ቀጠሮችንም አሁን በጣም ብዙ ስልኮች ናቸው እየተደወሉ ያሉትና ያው ቶሎ ቶሎ ወደ ኦፊስና ወደ ሳይት ነው ኮንቨርት እያደረግን እየቀየረን ያለ ነውና አሁንም ቢደወልልን በተወሰነ መልኩ ደንበኞች ኦርደር መኪና አዘን የተለያዩ ነገሮች ሳይት ፕሮግራም ስላለን ያው ደንበኛ ድንገት እንደመጣ አይደለም የሚስተናገደውና ብዙ አይነት ደንበኞች ስለሚኖሩ ግን ቀድሞ ቡክ እያደረጉ ሳይትና ኦፊሶችን እንትን ማድረግ እንችላለን። ኢንቨስትመንት መስራት እንችላለን። በጣም አመሰግናለሁ ለሰጠን ማብራሪያ። እኔ መጨመር የምፈልገው ነገር አለ? በጣም